የሊባኖስ ቀውስ በፖለቲካ ወይም በኢኮኖሚ ብቻ አይደለም። ጥልቅ የሰው ልጅ የትግል የክብርና የህልውና ታሪክ ነው። እዚያ ለሚኖሩ ሰዎች የዕለት ተዕለት ኑሮ የማያቋርጥ ፈተና ሆኗል። እርግጠኛ ባልሆነና ጸጥ ያለ ስቃይ የተሞላ። በጥንት ጊዜ ሊባኖስ በውበቷ በባህሏና በኑሮው ከተማዋ ትታወቅ ነበር። ዛሬ ብዙ ህዝቦቿ በየማለዳው ከእንቅልፋቸው ሲነቁ ስለ መሰረታዊ ፍላጎቶች ይጨነቃሉ። ኤሌክትሪክ በቀን ውስጥ ለጥቂት ሰዓታት ብቻ ሊመጣ ይችላል። ይህም ቤተሰቦች ለረጃጅም ምሽቶች በጨለማ ውስጥ እንዲቆዩ ያደርጋል። ውሃ ሁልጊዜ አይገኝም እና ሲገኝ ንጹህ ላይሆን ይችላል። የምግብና የመድኃኒት ዋጋ በጣም ጨምሯል። ስለዚህም ብዙ ቤተሰቦች መግዛት አልቻሉም። አንዲት እናት በትንሽ ሱቅ ውስጥ ቆማ ጥቂት ሂሳቦችን በእጇ ይዛ ለልጆቿ ምን መግዛት እንደምትችል ለመወሰን እየጣረች ነው። ከዳቦና ከመድኃኒት መካከል መምረጥ ሊኖርባት ይችላል። አንድ አባት በአንድ ወቅት በስራው የሚኮራ የንግድ ስራ ሲዘጋና እድሎች ሲጠፉ ስራ ለማግኘት እየታገለ ነው። ብዙ ወጣቶች በህልም ተሞልተው ወጥመድ ውስጥ እንዳሉ ይሰማቸዋል። በገዛ አገራቸው የወደፊት እጣ ፋንታ እንደሚኖራቸው እርግጠኛ አይደሉም። በአንድ ወቅት የእንክብካቤ እና የተስፋ ቦታዎች የነበሩ ሆስፒታሎች አሁን የመሰረታዊ አቅርቦቶች እጥረት አለባቸው። ዶክተሮችና ነርሶች የተቻላቸው ሁሉ ያደርጋሉ፣ ነገር ግን ተጨናንቀዋል እና ብዙ ጊዜ ዝቅተኛ ክፍያም ይከፈላቸዋል። ጥቂቶች የተሻለ ሁኔታ ፍለጋ ከሀገር ወጥተዋል። በጥቂት እጆች ለመትረፍ የሚጥርበትን ስርዓት ትተዋል። የቀውሱ ስሜት ከባድ ነው። ሰዎች ድካም፣ ብስጭትና አንዳንዴም ይረሳሉ። በቤሩት ወደብ ላይ በቤሩት የደረሰው ፍንዳታ ሌላ የህመም ስሜት ጨመረ። ቤቶችን አወደመ፣ ህይወትን አጠፋና በብዙዎቹ ልብ ውስጥ ጥልቅ ጠባሳ ጥሏል። ከዓመታት በኋላም የዚያን ቀን ትዝታ አሁንም አልቀረም። ልጆች የወላጆቻቸውን ጭንቀት እየሰሙና ትግላቸውን እየተመለከቱ በዚህ አካባቢ ያድጋሉ። ቀውሱን ሙሉ በሙሉ ላይረዱት ይችላሉ፣ ግን ውጤቱ ይሰማቸዋል። ትምህርታቸው ብዙ ጊዜ ይቋረጣል እና የመረጋጋት ስሜታቸው ይንቀጠቀጣል። ሆኖም በእነዚህ አስቸጋሪ ጊዜያት የሊባኖስ ሰዎች የማይታመን ጥንካሬን ያሳያሉ። ጎረቤቶች እርስ በርስ ይደጋገፋሉ። ቤተሰቦች ያላቸውን ትንሽ ነገር ያካፍላሉ። በትናንሽ ድርጊቶች ውስጥ ደግነት አለ። የተጋራ ምግብ፣ የሚያጽናና ቃል፣ የእርዳታ እጅ። ቀውሱ ቀጥሏል። እናም መፍትሄዎች ቀላል አይደሉም። የሰው መንፈስ ግን ጠንካራ ሆኖ ይኖራል። ከእያንዳንዱ ችግር በስተጀርባ አሁንም የተሻለ ነገን ተስፋ የሚያደርግ አንድ ቀን ህይወት ወደ መደበኛው እንደሚመለስና ሰላምና መረጋጋት እንደገና የዕለት ተዕለት ህይወት አካል እንደሚሆን የሚያምን ሰው አለ። ስላዳመጣችሁ እናመሰግናለን። ሲኤምሲ የዜና ማዕከል